ማጠብ አትችልም። ለምን መጣ? ወንድም ስራ ሊሰራ መጣው። ሰውየው እውነት አለው። ለምን መጣ? ብርጭቆ እንኳን ማጠብ አትችልም። ስለዚህ ቶሎ ብለህ እናትህ ጋር ሂድ አለ። ያኔ በጌታ አይደለም ስለ ጌታም ስለ ራሴ ብዙም አላውቅም። ችግሬን ነው የማውቀውና እየተንገዳገድኩ ልትያቀም አሁንም ማየጋ ለምንድን ነው እሷን ሊያስቸግር ይሳና ለምን ሊሂድ ብዬ አወራሁ። ከዛም ልመና ወጣው ማለት ነው። አንድ ሱቅ ቀስ እያልኩ ደረጃ እየያዙ ወጣሁ። ሱቅ ለካስ ጫት ሚቃም ቤት ነው። ሱቅ ቢሆን እርቦኛል እባክህ ምናምን ብዬ ስለምነው ዞር በል ምናምን ብሎ አባር ላይ ሌላ ሱቅ ሄድኩኝ። ሌላው በኃይለኛ ቃሚ ነበረና እሱ ሌሊቱን ሁሉ ሲቅም አድሯል። ከሱቅ ወጥተው ገፈተረኝ። ሀቅ ውላሄ ለካከሙ ሀቃኔ ኪነኔው አንጊሎኪ ናቲ ይቆል ለተሳሊያ ተሟቅቶን ሰንጎ ጊዜ ሀቂ ፍራዋቸው ለአጥዩ ቀሊ ማትማጭ የሩቁ ወራ ጀራቢ ኪሳት ይጋማንሻ በሙልኮሎ መታወት ከበዮ ሞጋሉ ወያውኩኪ እና ወደ እናቴ ወደ ሊሳና ሊሄድ ወሰንኩኝ። በኋላ ወደ ማስተዋል ስገባ ቀስ እያልኩ ሲሄድ አንድ ቤት ሲሄድ እየተጸለየ ነው። እዛ ቤት ገባው። ጌታን ኢየሱስ ክርስቶስን መሰከሩልኝ። የግል አዳኝ አድርጌ ተቀብዬ የዕለቱን ምሳ ከነሱ ጋር በልቼ ከመንገደኛ ጋር ሊሳና ሄድኩኝ ማለት ነው። በዚያን ቀን ልመናዬ በዚያን ቀን ቢቀጥል ኖሮ ለሰው ለእግዚአብሔር ለሰው ለራሴ አልተርፍም ነበር። ሰውን እንዳለምን እግዚአብሔር የልመናውን በር ዘግቶ ሰማዩን ገለጠልኝ። ለምኑ ሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋል የተባለ ነገር በሕይወቴ ተገበረልኝ። እግዚአብሔርን ለምኜ ምንም አጥቼ አላውቅም። ሰፊ በብዛት ልማር እድል አላገኘውም ተጥዬ ስላደግኩ። ግን እግዚአብሔር ሰማይን ከፍቶ መዝሙር ሰጠኝ። አንድ ቀን ጌታን እንዲህ አልኩኝ፣ እንደ ሌላ ሰው ማትገምት ከሆነ ከአገልግሎት ድርሻ አንዱን ስጠኝ አልኩኝ። እግዚአብሔር መዝሙሩንም ሰጠኝ፣ የነቢይነት አገልግሎት ሰጠኝ፣ የስብከት አገልግሎት ሰጠኝ፣ የጸሎት አገልግሎት ሰጠኝ። ከሰማይ ምንም አላጎደለኝም። ሰው ግን ጌታ እንዲቀብቶኝም ወደ ቤት አላስገባኝም። በትንሽ ነገር ብዙ ሰዎች ይገምቱኛል። አሁን በእናንተ ፊት ሞገስና መልእክት አስታጥቆ ያቆመኝን ጌታ እናከብራለሁ። እግዚአብሔር ልንገራችሁ፣ በዚህ ውስጥ ከሁሉ አነስኩኝ ሰው ናቀኝ የምትሉ አላችሁ። ሰው ዝም ብሎ ከሆነ እግዚአብሔር ለብቻ አቁሞ ሊጠቀም ይፈልጓል። የምትኖረው ለእግዚአብሔር ክብር ነው። እስኪ ለጌታ ክብር እኖራለሁ በሉ። በአንድነት ድምፅ በሉ። እግዚአብሔር ጸጋ ሰጠኝና አከበረኝ፣ ወደዚህ አመጣኝ። እናንተ ወደ መጣችሁበት ቦታ አስከትሎ አመጣኝ። ሰው አይደለም ወደዚህ አመጣኝ። ለምድሪቷ ተጽዕኖ ቀንበር እንዲሰበር ለጸሎት አመጣኝ። ያከበረኝን ጌታን እስኪ በጭብጨባ በጌታ እግዚአብሔር ዘራችሁን ይባርክ። እግዚአብሔር ኑሯችሁን ይባርክ። እግዚአብሔር ጨለማችሁን ይክፈፍ። እግዚአብሔር ከኑሯችሁ እንቅፋቱን ያንሳ።
ያስጨነቃችሁ ከላያችሁ አሁን ይውደቅ። የኃይሉ ግርማ በዚህ ሰዓት በእናንተ ላይ ይገለጥ። እናንተ መሪዎች በዚህ ቤት ነቢያት ይወለድ። ለእኔ ፈልጌ ስመጣ እንግድነት ተቀብላችሁ መድረክ ሰጥታችሁኛልና እግዚአብሔር መፈራቱን በእናንተ ላይ ይልቀቅ፣ ሞገስ ያልብሳችሁ፣ ጌታ ያክብራችሁ። መዝሙሬ ለእኔ ወንጌል ስርጭትም ነው። ቅርብ ጊዜ ሌላ ደግሞ የምትጸልዩልኝ ጸሎት ምነግራችሁ ልጄ ዩኒቨርሲቲ ይማራል። ባለቤቴ ታማ ደግሞ እግሯን ትንሽ ወድቃ ቤት ነው የምትኖረው። ጸሎት ጸልዩልን። እግዚአብሔር አገልግሎቴን እንድረዳኝ እንዲያስታጥቀኝ በዚህ በክፉ ዘመን እንዳልታክት ከአንድ ቁጥር እስከ 6 ቁጥር መዘመር ብርቅ አይደለም። ጌታ ኢየሱስ ክርስቶስ መጥቶ እስኪወስደኝ ጸልዩልኝ። ከእናንተ ጋር ነኝ፣ በእናንተ ትከሻ ነኝ። እግዚአብሔር ለዘላለም ይሸከማችሁ። በኢየሱስም ጌታ ከእናንተ ጋር ይሁን። ዩኤስፒውን ሽማግሌዎች ለእናንተ ይሰጣችኋል። ጌታ ይባርካችሁ። ለምልሙልኝ።